ማለት በረመዳን ውስጥ ሳይሆን ረመዳን ሊወጣ ሁለት ቀን አንድ ቀን ሲቀረው ምስኪኖቹ ጋር ደርሶ ራሳቸውም እርቃት እንዲያወጡና እኛ ተነስተን እንደምንሉ ሁሉ እነሱ በደስታ ሄዳችን እንዲውሉ በያላችሁበት በኢትዮጵያ ደረጃ እንድትሰሩበት ለማለት እወዳለሁ። በስተመጨረሻ ያለንበት ወቅታዊ ሁኔታ እንደምታውቁት ሀገራዊ ምርጫ ነው። መንግስታችን ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ታሪካዊ ምርጫ በሰራተናል ታሪካዊ ምርጫ ባደረገበት ወቅት መንግስታችን በተለይ ኃይል ሙሉ ለሙሉ ወቅቱን አቅሙን ሰጥቶ ከእኛ ጋር በመቆሙ ምርጫችን ፍትሃዊና ሰላማዊ ሆኖ እዚህ ደረጃ በመድረሳችን የሁላችንም የትውስታ ነውና፣ ስለዚህ መንግስት እንዲህ ያለ ቀና በመሆኑ እኛም ይህንን ምክር መቀበል ብቻ ሳይሆን ስላለብን የተጀመረው ምርጫ የኛው ስለሆነ ፍጹም ሰላማዊና ፍትሃዊ እንዲሆን ሁላችንም እንደራሳችን እንድንሳተፍና ምዝገባውንም እንድንሻማበር እንድንመለከትና ፍጹም ሰላማዊ እንዲሆን ጸጥታ ኃይል ጎን እንድንቆም ለማለት እወዳለሁ። በስተመጨረሻ አንድ እስራት አለኝ። እስራት አለኝ። እሱስ ዛሬ ቅድም ኡስታዝ አቡበከር ጠቅሶ ያ እስራት ወይም እስራት ምንድን ነው ብትሉ ነጃሺ ተሽከር የምንለው ትርጉሙ ምንድን ነው የሚለው ውስጥ ታላቁ የንጉሥ ነጃሺ እስላማዊ ማዕከል በተከበረው በወቅቱ ጠቅላይ ሚኒስትራችን መሀል ከተማ አንድ ቦታ ላይ ተሰጥቶን ሳንገነባው ሳናለማው አምራችን አሳድገናል። እንግዲህ ወቅቱ በአዛንና በኢቃም መካከል እንዲሁም ጾማችንን እየፈታን ያለንበት ሰዓት ነው። ስለዚህ ይህ ሰዓት ደግሞ ዱዓ የሚደረግበት ሰዓት ነው። የጠቅላይ ምክር ቤቱ ተቀዳሚ ምክትል ፕሬዝዳንት ዱዓ ያደርጉልናል። እሳቸው ተከትለን ሁላችን ዱዓ بسم الله الرحمن الرحيم الحمد لله